ሰላም ሰላም እንዴት ናችሁ? እንግዲህ ደግሞ ዛሬ ስለ ታክሲ እስኪ እናውራ። ዱባይ ላይ መጥታችሁ ታክሲ መስራት የምትፈልጉ ልጆች ምን ምን ያስፈልጋችኋል? እንዴት ነው መዘጋጀት ያለባችሁ? አሁን ያለው ኮንዲሽን ምንድን ነው? ምን መጠንቀቅ አለባችሁ? ምን ያህል ገንዘብ ማዘጋጀት አለባችሁ? የሚለውን ነገር በደንብ ዲቴይል የሆነ ነገር ዛሬ አወራችኋለሁ ማለት ነው። እንግዲህ አብዛኞቹ ልጆች ወደ ዱባይ መጥተው ታክሲ የሚገቡት በቪዚተር ቪዛ ነው። ቪዚት ቪዛ አፕላይ ያደርጉና ወደ ዱባይ ይመጣሉ። ከዛ ታክሲ ካምፓኒ ይመዘገባሉ። ከዛ ካምፓኒ ወደ ኤምፕሎይመንት ቪዛ ይቀይርላቸዋል። አሁን ላይ ግን ባለው ሲስተም የፖሊስ ክሊራንስ እየተሰጠ አይደለም እና ኢትዮጵያውያን ደግሞ የኤምፕሎይመንት ቪዛ ለማግኘት የፖሊስ ክሊራንስ እየተጠየቁ ነው ማለት ነው ያሉት። በዋናነት በቪዚተር ቪዛ መታችሁ እዚህ የታክሲ ካምፓኒ እንዳትቀላቀሉ የሚያደርጋችሁ ትልቁ አሁን ችግር ምንድን ነው? ፖሊስ ክሊራንስ ነው ማለት ነው። እሱን አሳይመንት ለእናንተ ትቼላችኋለሁ። የፖሊስ ክሊራንሱ ጉዳይ ማለት ነው። ገና የተጣራ ነገር አይደለም። ሊቀርም ይችላል። ፖሊስ ክሊራንስ መጠየቅ ሊያቆምም ይችላል መንግስት ኢምፕሎይመንት ቪዛ ለኢትዮጵያውያን ለመስጠት። ከዛ ውጭ መንግስትም የሆነ አሰራሩን ሊያሻሽል ይችላል። ስለዚህ የፖሊስ ክሊራንሱን ፓርት ቋሚ ስላልሆነ እንተወዋለን ማለት ነው። የፖሊስ ክሊራንሱን ጉዳይ ትተነው ወይም በራሳችሁ መንገድ የፖሊስ ክሊራንስ ካገኛችሁ እና ቪዚተር ቪዛ የ2 ወር የቪዚተር ቪዛ ካገኛችሁ ቀጣይ ስቴፕ ምንድን ነው? ታክሲ ካምፓኒ ለመግባት ምንድን ነው የሚያስፈልጋችሁ የሚለውን ነገር አወራችኋለሁ። እንግዲህ የታክሲ ካምፓኒ ስትሄዱ የሚያስፈልጋችሁ የመጀመሪያው መንጃ ፍቃድ ነው። መንጃ ፍቃዳችሁ የውጭ ጉዳይ ሚኒስቴር የተረጋገጠ በውጭ ጉዳይ ሚኒስቴር የተረጋገጠ የኢትዮጵያ መንጃ ፍቃድ። ሁለተኛው እንግሊዘኛ ፈተና። እንግሊዘኛ ፈተና አለው። በጣም ቀላል ነው። እዚሁ ዩቲዩብ አካውንቴ ላይ ታገኙታላችሁ። ቦታ ተቀያይሮ ብቻ ነው የሚመጣው። እሱም ፈተና 200 ድርሃም ከፍላችሁ ነው የምትፈተኑት። ሎኬሽኑን ራሳቸው ይነግሯቸዋል። ካምፓኒው ራሱ በሚልካችሁ ቦታ ሄዳችሁ ትፈተናላችሁ። ሶስተኛው ሜዲካል ነው። ከኤች አይ ቪ ከሄፓታይተስ ቢ እና ከቲቢ በሽታ ነፃ መሆን አለባችሁ። ይህንንም በ7 ድርሃም ከፍላችሁ እነሱ የሚልካችሁ ቦታ ቀድመው ስለሚልኳችሁ እዛ ቦታ ሄዳችሁ ትታያላችሁ ማለት ነው። እነዚህ ናቸው። ሌሎች ፓስፖርታችሁ ያስፈልጋችኋል፣ የፖሊስ ክሊራንስ ያስፈልጋችኋል። እነዚህ ነገሮች ያስፈልጓችኋል ማለት ነው። እነዚህን ካሟላችሁ መመዝገብ ትችላላችሁ ማለት ነው። የካቢ ታክሲ ካምፓኒ ካቢ ታክሲ ካምፓኒን እንዴት ነው የምታገኙት? ጉግል ላይ ትገቡና ካቢ KABI ታክሲ ካምፓኒ ብላችሁ በመግባት ቀጥታ እዛ ይወስዳችኋል። በሜትሮ መሄድ ትችላላችሁ። በሜትሮ ከሄዳችሁ ከየትኛውም ቦታ ትሄዱና ኢኩዊቲ የሚባል ቦታ አለ። ኢኩዊቲ የሚባል ቦታ አለ፣ የሜትሮ ስቴሽን ማለት ነው። እዛ ኢኩዊቲ ወርዳችሁ ባስ ደግሞ አለ 26 ቁጥር ባስ። ካቢ ታክሲ ካምፓኒ አሳየኝ ካላችሁት ሊያሳያችሁ ይችላል። ማፕ ፎሎ እያደረጋችሁም መሄድ ትችላላችሁ። ባይዜ ዱባይ ስትመጡ ጉግል ማፕ ላይ ሰርች አድርጋችሁ ስትገቡ በእግር አለ፣ በመኪና አለ፣ ከዛ ባስና ሜትሮ ደግሞ የሚል አማራጭ አለ። ስለዚህ ባስና ሜትሮ የሚለውን አማራጭ ተጠቅማችሁ እሱን ፎሎ እያደረጋችሁ መሄድ ትችላላችሁ። ከፈለጋችሁ ደግሞ ታክሲ መጠቀም ትችላላችሁ። ጓደኛ የሚያደርሳችሁ ካለ ሊያደርሳችሁ ይችላል ማለት ነው። ነገር ግን ቀጥታ ሄዳችሁ ካቢ ታክሲ ካምፓኒ መመዝገብ ትችላላችሁ ማለት ነው። ደላላ አያስፈልጋችሁም፣ የሚያስመዘግባችሁም ሰው አያስፈልግም ማለት ነው። በራሳችሁ ሄዳችሁ መመዝገብ የምትችሉበት ቦታ ስለሆነ ፈተናውንም ራሳችሁ መሄድ ትችላላችሁ። ሎኬሽን ይሰጧችኋል። ያንን ሎኬሽን ጉግል ማፕ ላይ ያስገብታችሁ መሄድ በታክሲ መሄድ ትችላላችሁ። ለደላላ የምትከፍሉትን ለታክሲ ለእንደዚህ አይነት ነገር መጠቀም ትችላላችሁ ማለት ነው። ይሄንን ነገር ማድረግ ትችላላችሁ። ለሜዲካልም እንደዛው መሄድ ትችላላችሁ ማለት ነው። ራሳችሁ ሄዳችሁ መመዝገብ ትችላላችሁ የሚለው ነው። ሌላው ብዙ ሰው አንደርስታንድ የማያደርገው በተለይ ኢትዮጵያ ያለ ሰው አንደርስታንድ የማያደርገው ምንድን ነው? መንጃ ፍቃድ፣ የዩኤኢ መንጃ ፍቃድ እንደ ኢትዮጵያ ትንሽ ሲምፕል አይደለም። በተለይ ዱባይ ላይ ከሆነ ሌሎች ኤሚራቶች ላይ ትንሽ ቀለል ይላል። ዱባይ ላይ ግን ከባድ ነው። በጣም ጎበዝ ከሆናችሁ በ2 ወር ነው የምትጨርሱት። ከዛ ውጭ በ3 ወር፣ በ4 ወር፣ 5 ወር ሊፈጅባችሁ ይችላል። ወጪውም ቀላል አይደለም። 8000 ድርሃም ነው አንሊሚትድ የምትከፍሉት ማለት ነው።
ነገር ግን ይሄ የታክሲ ካምፓኒ በቅናሽ ስለሚያገኝ በ5500 በ6000 በ4500 ሊሆን ይችላል የሚያስተምራችሁ። ያንን እዳችሁ ላይ ይመዘገባል ማለት ነው። ለመንጃ ፍቃድ ካምፓኒው የሚያወጣው እናንተ እዳ ላይ ይመዘገባል። ከዛ ውጪ መንጃ ፍቃዳችሁን ካወጣችሁ በኋላ አርቲኤ ስልጠና የሚባል አለ። መንጃ ፍቃዳችሁን ከጨረሳችሁ 2 ወርም ቢፈጅባችሁ ፉጄራ ሀታ የሚባሉ ቦታዎች ደግሞ በ1 ወርም በ2 ወርም ትጨርሳላችሁ። እዛም ሄዳችሁ ጨርሳችሁ ስትመለሱ ወደ አርቲኤ ስልጠና ትገባላችሁ። አርቲኤ ስልጠና የሚባለው 12 ቀን ነው የምትሰለጥኑት። ይሄ የ12 ቀን ስልጠና 2500 ድርሃም ነው። 2500 ድርሃሙን አሁንም ካምፓኒ ይከፍልላችሁና አውትስታንዲንግ ባላንሳችሁ ላይ ወይም ደግሞ እዳችሁ ላይ ይጨምርላችኋል ማለት ነው። እንግዲህ መንጃ ፍቃድ አለ፣ አርቲኤ አለ፣ ሌሎች ወጪዎች ተደማምረው 7000 8000 ድርሃም እዳ ይኖርባችኋል። እዳ ተቀብላችሁ ነው ማለት ነው ስራ የምትጀምሩት። ሌላው ነገር አይዲ ከወጣላችሁ በኋላ ካምፓኒው አይዲ ካሰራላችሁ በኋላ አይዲ ከሰጣችሁ በኋላ በየወሩ 500 ድርሃም ይሰጣችኋል። ለ3 ወር የሚሰጣችሁ በነፃ ነው። ከ3 ወር በኋላ ግን እዳችሁ ላይ የመንጃ ፍቃዱ አርቲኤ ምናምን ያልኳችሁ እዳ ላይ ይጨምራል። እስከዛ ካልጨረሳችሁ መንጃ ፍቃዳችሁን በ3 ወር ውስጥ መጨረስ ካልቻላችሁ አሁንም እዳ ውስጥ ይጨምርላችኋል ማለት ነው። ታዲያ ስትመጡ ምንድን ነው ማድረግ ያለባችሁ? እንዴት ነው መዘጋጀት ያለባችሁ? በጣም መዘጋጀት ያለባችሁ ፋይናንሻሊ ነው፣ በገንዘብ ነው። ለምን መሰላችሁ? አሁን ያልኳችሁ ነገሮች ሁሉ ገንዘብ ያስወጧቸዋል። ካምፓኒ መሄድ፣ በየቀኑ ትበላላችሁ፣ ትጠጣላችሁ፣ ትኖራላችሁ። አይዲያችሁ እስኪሰራ ድረስ 2 ወር 3 ወርም ሊቆይ ይችላል፣ በ1 ወርም ሊያልቅላችሁ ይችላል። ይሄን ሁሉ ጊዜ በራሳችሁ እየከፈላችሁ ነው የምትቆዩት። ካምፓኒው አኮሞዴሽን አይሰጣችሁም፣ ወይም ደግሞ መኖሪያ አይሰጣችሁም፣ ምግብ አይሰጣችሁም። ምግብም ከራሳችሁ ነው፣ መኖሪያም ከራሳችሁ ነው ማለት ነው። እንግዲህ መኖሪያ እስከ 500 ድርሃም ድረስ በወር ቤድ ስፔስ ሼር የሚደረግ ቤድ ስፔስ እንደ ካምፓስ አይነት ማለት ነው። ተደራራቢ አልጋዎች ያሉበት አንዱን አልጋ በ500 ድርሃም በ400 ድርሃም ልታገኙ ትችላላችሁ ማለት ነው። ይህንን እንግዲህ 3 ወር 4 ወር ስታባዙት 500 ድርሃም ለምሳሌ ለ3 ወር ብትከፍሉ ስንት ነው ማለት ነው? 1500 ድርሃም ወደ 75000 ብር ለአልጋ ብላችሁ መያዝ አለባችሁ። ከዛ ደግሞ ትራንስፖርት የምትሄዱበት የምትመጡበት፣ ሜትሮ የምትጠቀሙበት የተለያየ ትራንስፖርት ወጪዎች ደግሞ አሉ። 500 ድርሃም ብላችሁ ወይ 600 ድርሃም ብላችሁ ያዙት፣ እሱ እንደ ወጪ ማለት ወይም 1000 ድርሃም 50 ሺህ ብር ለትራንስፖርት ብላችሁ ያዙ። ከዛ ደግሞ ምግብ አለ። ምግብ ደግሞ ቤት በጣም ቆጥባችሁ ኩክ እያደረጋችሁ በወር 300 ድርሃም ሊበቃችሁ ይችላል። ከ300 ድርሃም እስከ 400 500 ድርሃም። ግን 300 ድርሃም በተለይ በጋራ የምትሰሩ ከሆነ አንድ ላይ ከሌሎች ጋር የምትሰሩ ከሆነ 300 ድርሃም በቂያችሁ ነው ማለት ነው። 300 ድርሃም በ3 ወር ብታባዙት 1000 ድርሃም። ስለዚህ 50 ሺህ ብር እንደገና ለምግብ ብላችሁ ያዙ። ለምግብ 50 ሺህ፣ ለትራንስፖርት ምናምን 50 ሺህ 100 ሺህ፣ ከዛ ለአልጋ 75 ሺህ 175 ሺህ እዚህ የምታወጡት ወጪ ማለት ነው። ከዛ እንደገና ደግሞ ለእንግሊዝኛ ፈተና 200 ድርሃም አለ 10 ሺህ ብር ማለት ነው። ለሜዲካል ምናምን 70 ድርሃም አለ 5 ሺህ ብላችሁ ያዙት 15 ሺህ። እነዚህ ወጪዎች አሉ ማለት ነው። 100 ሺህ ከዛ አሁን ደግሞ 10 ሺህ ምናምን 5 ሺህ ምናምን እያለን እንደምራለን። ድምሩን እንግዲህ እናንተ ደምሩ። እኔ የምታወጡትን ወጪ ከነገርኳችሁ ኤክስፔክት ማድረግ ያለባችሁን ነገር ከነገርኳችሁ እናንተ ወጪውን ደምሩ። ከዛ የፍላይት ቲኬት አለ። ከኢትዮጵያ ስትመጡ በቪዚተር ቪዛ ከሆነ የምትመጡት ደርሶ መልስ ነው የምትቆርጡት። 70 ሺህ 80 ሺህ ብር ፍላይት ቲኬት አለ። ከዛ ውጪ ለምሳሌ የ2 ወር የሻርጃ ቪዛ ደን ቤዝ የምታሰሩ ከሆነ እስከ 150 ሺህ ብር ድረስ እየጠየቁ ነው ማለት ነው። ያለ ማስያዣ እስከ 150 ሺህ ልታወጡ ትችላላችሁ። 150 ሺህ ፕላስ 80 ሺህ 230 ሺህ። እዚህ ጋር ደግሞ የያዝነው ወደ 200 ሺህ የሚጠጋ አለ። ወደ 400 ሺህ ምናምን ወደ 450 ሺህ ድረስ ያስፈልጋችኋል ማለት ነው። ያለምንም ደላላ በደላላ ስትመጡ 450 ሺህ ከፍላችሁት ስትመጡ እሱ አምጥቶ ያስመዘግባችኋል። ከዛ ተራባችሁ ምን አረጋችኋን ጉዳዩ አይደለም። ገብቷችኋል? የአልጋ የምን አይመለከተውም። ሌላ ተጨማሪ ነው። 450 ሺህ ከፍላችሁ መጣችሁ ድጋሚ ከቤት እያስላካችሁ 200 ሺህ 300 ሺህ 700 ምናምን ሺህ ይደርስባችኋል። 450 ሺህ ብቻ ለደላላ ከፍላችሁ ከመጣችሁ። በራሳችሁ ግን ከመጣችሁ 450 ሺህ ለራሳችሁ ነው የምትጠቀሙት፣ ለምትበሉት፣ ለምትጠጡት። ቶሎ ደግሞ ከጨረሳችሁ መንጃ ፈቃዳችሁን
ይሄን ያህልም ላትቸገሩ ትችላላችሁ ማለት ነው። እንግዲህ የአርቴ የመንጃ ፍቃድ መጀመሪያ ታወጣላችሁ ብያችኋለሁ። መንጃ ፍቃዱን ካወጣችሁ በኋላ አርቴ ደግሞ ስልጠና ለ12 ቀን እሱን ስልጠና ሮድ ትራንስፖርት አውቶሪቲ ማለት ነው አርቴ። እሱን ስልጠና ትወስዳላችሁ። እሱን ስልጠና ከወሰዳችሁ በኋላ ድጋሚ ደግሞ ካምፓኒው ደግሞ ለስድስት ወር ለስድስት ቀን ሶሪ ለስድስት ቀን ድጋሚ ያሰለጥናችኋል። እሱን የካምፓኒውን ስልጠና ደግሞ ከጨረሳችሁ በኋላ ካምፓኒ 2 ቀን 3 ቀን ደግሞ መኪና ያስነዳችኋል። እሱን ካስነዳችሁ ካለፋችሁ በኋላ መኪና ይሰጣችኋል ማለት ነው። መኪና ሲሰጣችሁ ሁለት ሺፍት ነው ያለው 12 ሰዓት። አንደኛው ሺፍት ከሌሊቱ 9 ሰዓት በኢትዮጵያ ማለት ከሌሊቱ 9 ሰዓት እስከ ቀኑ 9 ሰዓት ነው። ሁለተኛው ሺፍት ደግሞ ከቀኑ 9 ሰዓት እስከ ሌሊቱ 9 ሰዓት ነው። ለሁለት ነው አንድ መኪና የሚሰጣችሁ 12 ሰዓት። እናንተ ልክ ሰርታችሁ ስጨርሱ የፈለጋችሁን መምረጥ ትችላላችሁ። ከዛ ለፓርትነራችሁ ደግሞ ትሰጡታላችሁ። እየተቀያየራችሁ ነው ማለት ነው ከፓርትነራችሁ ጋር የምትሰሩት ስራ ስትጀምሩ። እንግዲህ መጀመሪያ ስራ ስትጀምሩ ማወቅ ያለባችሁ ነገር በጣም ቅጣት አለ። እያንዳንዱ ፓርክ ስታደርጉ ትቀጣላችሁ 500 ድርሃም ምናምን። የሆነ ስፒድ ከሳታችሁ 600 ድርሃም ነው ቅጣት። በጣም ላለመጋጨት መሞከር አለባችሁ። እነዚህን ነገሮች ቅጣቶች ምናምን አሉ። እንዳትደነግጡ፣ ስትቀጡ ምናምን ተስፋ እንዳትቆርጡ። እዳችሁ ላይ ነው የሚቀመጠው። እዳ በዛብኝ ምናምን ብላችሁ አትጨናነቁ። ስትረስ ውስጥ አትግቡ። ይከፈላል። እዳው እየተቃለለ ይመጣል። ከዛ በላይ ደግሞ መንጃ ፈቃዳችሁ ራሱ ማግኘታችሁ እናንተ በራሳችሁ ራሱ ብታወጡት 8000 ድርሃም የምታወጡበትን በነፃ ማውጣታችሁ በእዳ ማውጣታችሁ ራሱ ትልቅ አድቫንቴጅ ስለሆነ እዳ ጨመረብኝ ምናምን ብላችሁ እንዳትሳቀቁ፣ እንዳታዝኑ ልላችሁ እፈልጋለሁ። ከዛ ውጪ ደግሞ ምን ልላችሁ ነበር? መንጃ ፍቃድ ማግኘታችሁ በጣም ትልቅ አድቫንቴጅ ነው። ብዙ ሰው ልጆች ታክሲ ካምፓኒ ጋር ስትሄዱ በጣም ኮምፕሌን ያደርጋሉ። ነገር ግን በእዳ አስቡት። መታችሁ ክሊኒንግ አይደለም የምትሰሩት፣ መታችሁ የሆነ የጉልበት ስራ አይደለም፣ ቁጭ ብላችሁ ስትነዱ የምትሉት መኪና ነው። ከዛ ውጪ ደግሞ መንጃ ፍቃድ ዩኤኢ ውስጥ በጣም ቫልዩ ያለው መንጃ ፍቃዳችሁን ይዛችኋል። ሀገር ታውቁበታላችሁ። በካምፓኒው መኪና በካምፓኒው ነዳጅ በደንብ እየዞራችሁ ሀገር ታውቁበታላችሁ እና ለወደፊት ስራችሁም የሚጠቅማችሁ ነገር ስለሆነ ይሄን ነገር በጣም አሪፍ ነው። እኔ ሪኮመንድ አደርጋችኋለሁ። የታክሲ ስራ ሪኮመንድ አደርጋችኋለሁ። ጥያቄ ካላችሁ ወይ ቪዲዮ እንድሰራበት የምትፈልጉት ነገር ደግሞ ካለ ኮመንት ላይ አስቀምጡልኝና እንግዲህ እሰራላችኋለሁ። መልካም ቆይታ ይሁንላችሁ። ባይ